እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አለ፣ እኔም አሳርፋችኋለሁ አለ። ወዳጄ ረፍት የሚገኘው በክርስቶስ ኢየሱስ ነው። መጽሐፍ ቅዱስ ሲናገር ሮሜ 4:4 ላይ ለሚሠራ ደመወዙ ዕዳ ነው አለ። እውነት እላችኋለሁ አንተ በሥራ ልትጸድቅ አትችልም። ለዚህ ነው ኃጢአተኛውን በሚያጸድቅ በክርስቶስ ኢየሱስ ለሚያምን እምነቱ ይላል ጽድቅ ሆኖ ይቆጠርለታል። ወዳጄ ጽድቅ በክርስቶስ ኢየሱስ መስቀል ላይ በተሠራ ቤዛነት ስታምን ነው። ለዚህ ነው ሮሜ 3:23 ላይ ሰው ሁሉ ይላል ኃጢአትን ሠርቶአል፣ የእግዚአብሔር ክብር ጎድሎታል። ወዳጄ ጽድቅ ትፈልጋለህ? አንተ ከእግዚአብሔር ጋር እንድትታረቅ ክርስቶስ ኢየሱስ መስቀል ላይ በሠራው ስታምን ትጸድቃለህ። ለዚህ ነው በክርስቶስ በእምነት እንዲሁ በጸጋው እንጸድቃለን። ወዳጄና ጌታ ኢየሱስ ክርስቶስ አንተ ከዚህ ዓለም ጨለማ ከዚህ ዓለም በዚህ ዲያብሎስ ሰይጣን አንተ ነፃ የምትወጣው በክርስቶስ ኢየሱስ ነው። እኛ አለ አስቀድሞ ኤፌሶን 2 ላይ እኛ አስቀድመን በበደላችንና በኃጢአታችን ምክንያት ሁላችንም ሙታን ነበርን። ወዳጄ ተወደደን ይላል ከትልቁ ፍቅሩ የተነሳ እኛ በበደላችንና በኃጢአታችን ምክንያት ሙታን በነበርን ጊዜ በክርስቶስ ኢየሱስ ሕይወት ሰጠን። ወዳጄ ሕይወት የምታገኘው በክርስቶስ ነው። ኢየሱስ ክርስቶስ ነው። ዮሐንስ 14:6 ላይ እኔ አለ ሕይወትም እኔ ነኝ አለ። ወዳጄ ኢየሱስ ክርስቶስ ወደ እውነት የሚያስገባ እውነተኛ መንገድ እሱ ብቻ ነው። ና መንገድ ትፈልጋለህ? ወደ ክርስቶስ ና። ኢየሱስ ክርስቶስ ያሳርፋል። እረፍት የምታገኘው በልጁ በክርስቶስ ኢየሱስ ነው።